ጠቃሚ የሆነ ማሽን ላሳያችሁ ነው። ስታርት እንለዋለን። ከዛ ኔክስት እንላለን። ሰላም ሰላም፣ እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ዛሬ በጣም ትልቅ ጂም ቤት አሳያችኋለሁ። በጣም የተጋነነ ባይሆንም ግን ትልቅ ጂም ቤት ነው፣ አሳያችኋለሁ። ተከታተሉኝ እስከ መጨረሻው፣ ከኔ ጋር ሁኑ። እዛች ጋር ጎማዬ ሳይን እያሳየኝ ነው። አይ ቲንክ ቀንሷል የጎማዬ፣ ግን ኢትስ ኦኬ። ስመለስ እንትን እለዋለሁ፣ አስተካክለዋለሁ። ያው አይቼዋለሁ፣ ብዙም እንትን ያለ አይደለም። ሳይኑ ስለሚመጣ ነው እንጂ ብዙም የቀነሰ አይደለም። አይሆን ስለዚህ ያስኬደኛል ማለት ነው። ጠዋት ስለሆነ ብዙ ሰው የለም። በጠዋት ስለመጣው 5 ነው። ብዙ ሰው የለም ምላችሁ፣ ውስጥ ግን ብዙ ሰው አለ። የሚገርማችሁ ያ ፓርኪንግ ላችሁ ትንሽ ፍሪ ነው ለማለት ነው እንጂ በጣም ብዙ ሰው ነው ያለ። ያው እንግዲህ አይ ቲንክ እዛ ጋር ከታያችሁ መርሲ ሄልዝ አንደርሰን ታውንሺፕ የሚገኝ ነው። በጣም ትልቅ ነው። ሆስፒታልም ጭምር አላቸው። አያችሁ እዚህ ጋር ነው ደግሞ አክሮስ ዘ ሮድ እዛ ጋር ደግሞ ሆስፒታሉ ነው የምታዩት ከሆነ። ቆይ ላቀብላችሁ። አይ ቲንክ አያችሁት? በጣም ትልቅ ሆስፒታል ነው። የሚገርማችሁ እዚህ ስለምሰራ ነው እኔ በዲስካውንት ጂም ቤቱን መጠቀም የቻልኩት። መርሲ ሄልዝ ስለምሰራ ነው። ኦልሞስት ሃፍ ፕራይስ ማለት ይቻላል የቀነሱልኝ። ይሄ ሆስፒታሉ ነው። ይሄ ደግሞ ጂም ቤቱ ነው፣ መርሲ ሄልዝ ጂም። እሺ አሁን ከመግቢያው ጀምሮ አሳያችኋለሁ። ይሄ መግቢያው ነው። ገና እንደገባችሁ በጣም ላይን የሚያማምር ነገር ነው ያለው። እንደገናም ደግሞ በጎን በኩል ገና ከመግባታችሁ ከማለፋችሁ አስቀድሞ እንግዲህ ሪላክስ ማድረግ ከፈለጋችሁ ማለት ወደ ጂም ከመሄዳችሁ በፊት በር አካባቢ ላይ የምታርፉበት አለ። ከዛ ቀጥታ ትገባላችሁ ማለት ነው። ያው ስካን አድርጌ ገባው ማለት ነው። ሰውየው ዛሬ ፑሉ እንደተዘጋ ጠዋት ላይ ዝግ እንደሆነ እያጸዱት እንደሆነ እየነገረኝ ነው። እዚህ ጋር ፊት ለፊት የምታዩት እንግዲህ ባስኬትቦል መጫወቻ ነው። እኔ እንግዲህ በጠዋት ስለሄድኩኝ ብዙም ሰው የለም። በጠዋት መሄድ ነው የሚያስደስተኝ እና ቀጥታ ወደ ታች እንወርዳለን።
ገና መግቢያው ላይ እስቲ ከመግባቴ በፊት መግቢያው አካባቢ ያሉትን ላሳያችሁ ብዬ ነው። ይሄ ባይክ የእግር ብቻ በትሬኒንግ በሚሰጡ ሰዎች የሚሰራ ነው። ሙሉ ባይክ ነው ያለው። የእግር እንቅስቃሴ ብቻ የሚደረግበት ራይድ ይባላል። እንግዲህ መቀየሪያ ክፍል እስክገባ እያሳየዋችሁ ነው የሚሄደው፣ መንገዴ ላይ ስላለ ነው። ያው የተለያዩ የስፖርት መስሪያ ቁሳቁሶች ናቸው ያሉት። እነዚህ ደግሞ መረብ ኳስ መጫወቻ፣ ማንኛውም ሰው በቲም ሆኖ ገብቶ መጫወት ይችላል ማለት ነው። እዚህ ጋም ደግሞ ባዶ ክፍል አለ። እሱም ቴኒስ ቦልን ምንም በተለይ ህጻናት ሲመጡ ማጫወት ይቻላል ማለት ነው። አሁን እንግዲህ ይሄ ወደ መቀየሪያ ክፍል እየሄድኩ ነው። ቦርሳዬን ለማስቀመጥ ኦልሬዲ ለብሼ ስለመጣው ቦርሳዬን ብቻ ነው ማስቀምጠው። ቀጥታ እንግዲህ ወደ ትራክ ነው የምንሄደው። በጣም ትልቅ ትራክ አለ፣ መሮጫ ትራክ። እኔ ሁልጊዜም በሱ መጀመር ነው ማፍታታት ነው የሚያስደስተኝ። እና እዚህ ጋር እንግዲህ አቅጣጫ መመሪያ ተቀምጧል። መንዴይ ዌንስዴይ እና ፍራይዴይ በዚህ በሌፍት ሳይድ አቅጣጫ ነው የሚሄደው። የተቀረው ቀን ደግሞ በራይት ሳይድ። ስለዚህ ያንን መመሪያ ተከትሎ መሮጥ ይቻላል ማለት ነው። እዚህ ጋር ስሎ ለሚራመዱ ራይት ሳይድ ደግሞ እየሮጡ ደግሞ ለሚያልፉ ደግሞ ሌፍት ሳይድ እንለቃለን ማለት ነው። ያው መመሪያውን ተከትለን ትዕዛዙን ተከትለን መሄድ ነው ማለት ነው። ከዛ ደግሞ ወደ ላይ እንውጣ ላሳያችሁ። ወደ ቴኒስ መጫወቻ መመልከቻ ቦታ ነው የምንሄደው። በላይ አንድ ፎቅ ወደ ላይ እንወጣለን። ይህም ደግሞ ልጆቻችን ቴኒስ ትሬኒንግ ሲያደርጉ ወይም እንጠብቀው ሰው ካለ እዚህ ጋር ተቀምጠን ታች ቴኒስ የሚጫወቱትን ማየትና መዝናናት እንችላለን ማለት ነው። ያው ብዙዎቹ ግን ልጆች ትሬን ሲያደርጉ ቤተሰብ እዚህ ጋር ቁጭ ብሎ ነው የሚከታተለው ማለት ነው። አሁን እስቲ እኔም ሮጥ ልበል እና የተለያየ ማሽን ላይ የሰራው እቆያለሁ ማለት ነው። የሚገርማችሁ በቃ ቀኑን ሙሉ ብትውሉ ሁሉም ነገር አለ። ሁሉም ነገር መዋኛ አለ፣ ኳይት ኤሪያዎች አሉ፣ ቁጭ የምትሉበት ዘና የምትሉበት ብቻ ስቲም አለ፣ ኤቭሪቲንግ ነው በቃ ያለውና ሁሉንም በቃ አዳርሳችሁ ለማውጣትና ለመስራት እንዲያውም ጊዜ አይበቃችሁም በጣም ከትልቅነቱ የተነሳ።
እንግዲህ እኔ ድሮ በወፍራም ሰው ብቻ ነው ስፖርት የሚሰራ የሚመስለኝ። እውነት ለመናገር እኔ ይህን ያህል ስፖርት በቁም ነገር ልስራ ብዬ ጂም የምገባ ሰው አልነበርኩም። ግን ከጀመርኩት በኋላ በጣም ነው የወደድኩትና በቃ እንደ ሱስ ነው የሆነብኝ። በቃ እዚህ ሳልደርስ ስራ አልገባ። በጣም ነው የሚያስደስተኝና ሪፍሬሽ የሚያደርገኝ። እስቲ ልጠይቃችሁ ግን ማለት ብዙ ሰው የተለያየ ነገር ነው ስታነቡም ዩቲዩብ ላይ ብዙ ነገር ነው የሚባለው። ግን ትክክለኛው እስቲ በሳምንት ስንቴ ነው ስፖርት የሚሰራ? እኔ አንዳንዴ ሳምንቱ ሙሉ ልሄድ እችላለሁ፣ አንዳንዴ ደግሞ በሳምንት 3 4 ግን አብዛኛው ጊዜ በቀን ነው የሚሄደው። ዊኬንድ ላይ ዘግየት ብሎ ስንትን ስለሚከፈት ብዙ ጊዜ አልሄድም። ግን መንዴይ ቱ ፍራይዴይ ሄዳለሁ። ግን የሚመከረው እንዴት ነው? በሳምንት 3 ነው 4 ነው? እስቲ ኮመንት ላይ ጻፉ። እውነት ለመናገር ትክክለኛውን ነገር ማወቅ አልቻልኩም። አሁን በጣም እንግዲህ ብዙዎቻችን እያየን የምናልፈውን ግን በጣም ጠቃሚ የሆነ ማሽን ላሳያችሁ ነው። ቦዲ ኮምፖዚሽን አናላይዘር ይባላል። ሰውነታችን ውስጥ ያለውን ውሃ ምን ያህል ፋት እንዳለ ሁሉ ያሳየናል። እሺ እሱን እንዳገኘን እንግዲህ ስታርት እንለዋለን። ከዛ ኔክስት የሚለውን እንነካለን። አሁንም ኔክስት ቢኮዝ መርጠናል። ኮምፕሊት አናላይሲስ የሚለውን ከዛ ኮምፕሊት አናላይሲስ የሚለውን እንነካለን። ዌይት ኦንሊ የምንፈልግ ከሆነ ዌይታችን ብቻ ደግሞ የታችኛውን እንነካለን። ከዛ ኔክስት እንላለን። ከዛ ኤጅ፣ ጄንደር፣ ሀይት እንሞላለን። ከዛ ኔክስት እንለዋለን። ከዛ በኋላ ደግሞ ታቱ እንዳለ ይጠይቀናል። እጃችን ላይ ካለ የስ እንለዋለን። ከሌለ ደግሞ ኖ የሚለውን እንነካለን። ከዚያም እንደዚህ አንስተን ምስሉ ላይ እንደምናየው እጃችን ላይ እናደርጋለን ማለት ነው። እንደዚህ ማለት ነው። ዲቴክት ያደርግልናል ማለት ነው። ከዛ በኋላ ሪዛልታችንን ያመጣልናል ማለት ነው። እዚህ ላይ እንደምናየው ዌይታችን ስንት እንደሆነ፣ ቦዲ ማስ ኢንዴክስ ስንት እንደሆነ፣ ቦዲ ፋት፣ ኢሴንሻል ፋት፣ ሪዘርቭድ ፋት እንዳለ፣ ቦዲ ዋተር ቦዲያችን ውስጥ ምን ያህል ውሃ እንዳለ በቃ እያንዳንዱ ነገር ይዘረዝርልናል። ይህን ፒክቸር አንስተን መስራት ነው ማለት ነው። በየጊዜው እንደዚህ ዲቴክት እያደረግን ሪዛልታችንን እንገመግማለን ማለት ነው። እና በጣም አስፈላጊ ነገር ነው። ስታዩት እንዳታልፉት ማየት አለባችሁ። እና ምን ያህል ቦዲ ማስ እንዳለ፣ ሜታቦሊክ ሬታችንን፣ ቦዲ ፋታችንን ሁሉ ነገር እናይበታለን። እና በጣም አስፈላጊ ነገር ነው ልላችሁ ነው። እንዳታልፉት በየጊዜው መከታተል አለባችሁ። እና በጣም ትልቁ ነገር ዛሬ ላሳያችሁ የፈለኩት ይሄንን ነው ማለት ነው። እንደ ቀላል ነገር የምናልፈው ግን በጣም የሚጠቅመን ነገር ስለሆነ ነው።
እንግዲህ እንደምታዩት ትልቅ ብዙ ጊዜ እኛ ልጆች እናጫውታለን ከጓደኞቼ ጋር እዚህ እና በጣም ደስ የሚል ቦታ ነው። እና ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ሌላ ጊዜም እንድሰራላችሁ እንዳሳያችሁ የምትፈልጉትን ነገር በኮመንት ሴክሽን ላይ አስቀምጡልኝ። ጠይቁኝ፣ ጥያቄ ካለ ጠይቁኝ። ያው እንግዲህ እዚህ ጋር ደግሞ ደከመኝ ጨረስኩኝ፣ ሪላክስ እያደረግኩ ነው። ያው ላሳያችሁ። ይሄ ደግሞ ስዊሚንግ ፑሉ ነው፣ ግን ስገባ እንደነገረኝ ከሆነ ጠዋት ላይ ዝግ ነው ብሎኛል። ግን ኤቭሪ ፍራይዴይ ናይት ላይ ልጆቼን ይዤ እመጣለሁ። ኦኬ እንግዲህ ጠዋት ቢዘጋም ማታ ላይ እንደሚከፈት ነግሮኛል። እና በጣም ሰፊ ነው፣ በጣም ነው ደስ የሚለው። ይህ ደግሞ ልጆቻችሁ ጂምናስቲክ የሚወዱ ከሆነ እዚህ ይሰራሉ ማለት ነው። ግን ኤክስትራ ክፍያ አለው ከሜምበር ሺፑ ሌላ ክፍያ አለው እንጂ ማሰራት ትችላላችሁ ማለት ነው። ባይዘዌይ እኔ በጣም ሰርከስ ወድ ነበረ በፊት። ሰርከስ ዊንጌት ካወቃችሁት እሰራ ነበር ጂምናስቲክ እዛ። በጣም ነበር የምወደው። ግን ምን ያደርጋል በቃ ልጅ ሆናችሁ ታረጉታላችሁ፣ ግን አይቀጥልም። ኤኒዌይ ከዛ በኋላ ካፌ ወሰድኩኝ። ሬጉላር አለ፣ ዲካፍ አለ። ሬጉላሩ ያው ካፌን አለው፣ ዲካፉ ደግሞ ያው ካፌን የለውም ማለት ነው። ስለዚህ መንቃት ስለምፈልግ እና ኤነርጄቲክ መሆን ስለምፈልግ እንግዲህ ሬጉላሩን ወስጃለሁ። እና ቡናዬን ጠጣ አድርጌ እየወጣው ነው ማለት ነው። ሰርተን ወጥተናል። እንግዲህ አሁን ወደ ቤት እየሄድኩ ነው። ስገባ 5 AM ነበረ። አሁን ግን 7:30 AM ሆኗል። 2 ሰዓት ተኩል አሳልፍ ያለው ጂም ውስጥ ማለት ነው። እንግዲህ ይህን ይመስላል የዛሬው ቪዲዮ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። ኔክስት ደግሞ በአዲስ ቪዲዮ እስክንገናኝ ባባይ።